كل نفس ذائقة الموت وإنما توفون أجوركم يوم القيامة فمن زحزح عن النار وأدخل الجنة فقد فاز وما الحياة الدنيا إلا متاع الغرور. يقول الله جل وعلا في كتابه الكريم: كل نفس ذائقة الموت وإنما توفون أجوركم يوم القيامة فمن زحزح عن النار وأدخل الجنة فقد فاز وما الحياة الدنيا إلا متاع الغرور. عباد الله سبحانه وتعالى አባታችንን ታላቁን ሸህ ያው ማንኛውም ነፍስ ሞትን ቀማሽናትና አላህ ሱብሓነሁ ወተዓላ ወደማይቀረው ዓለም ወስዷቸዋል። ረሂመሁላህ አላህ ይዘንላቸው፣ አላህ ይቅር ይበላቸው። አላህ ሱብሓነሁ ወተዓላ አጅራቸውን እጥፍ ድርብ አላህ ያድርግላቸው። ይህ ታላቅ ዓሊም هو معروف عند الجميع بعقيدته السليمة ومنهجه السليم. هذا العالم كان تالوت سرا መሸኘት ብቻ አይደለም፣ ሸኝተን የምንሄደው እኮ እህል አይደለም የምናስገባው። እኛም ጀናዛ ሸኝተናል አይደል? እንሸኛለን። ተሸክመናል፣ ይሸከሙናል። አምጥተናል፣ ያመጡናል። ሰው ላይ ጉድ ብለናል፣ ጉድ ይባልልናል። ሰርግ ተብሎ ድንኳን ተጥሏል፣ ለሞታችንም ድንኳን الله يسامره. ايو عباد الله الوصية الكبرى يا وصية كل وصية يا أدراه له أدرا يا أدراه له طارا يا أدراه له كنتو يا أدراه له وانا العقيدة السليمة العقيدة التوحيد عباد اللهم ببتشينة مجزات لا الله مسجد اردل لا الله صلاة الله ممال با الله درس لنا الله ليستن يا الله ادمينا رجما درقو يا الله بركونا درقلن يا الله زنابنا امطو يا الله بردونا انسو يا الله ስለዚህ ነው አምልኮ የተባለ ለአላህ መስጠት። ይሄን ሰርተን ከሄድን ነው የሚያምርልን عباد الله። ይሄን ተማሪ የማይተዳደሩበት በዲኑ የማይበሉበት በዲኑ በቃ ቀዋለን بالحق በሐቅ የሚናገሩ እውነቷን የሚያስቀምጡ ትውልድን የሚቀይሩ ለትልልቅ የሚደርሱ ያድርጋቸው። ይሄ ነው ዋናው عباد الله። አዎ እንደ ሐለ لقد احسن القائل حين قال እንደ ሐለ ገጣሚው ምን አለ መሰላችሁ? والله من رزية فقد مال والله من رزية فقد مال ولا شاة تموت ولا بعير ولكن الرزية فقد فذ يموت بموته خلق كثير. أيها التاجر إن لكل أمة فتنة وفتنة أمة المال. لياندانو أمة فتنا لو يزج أمة فتنا جنزبنو جنزب عبشكتن جنزب ودن برنا ይሄን ሁሉ እየሰራ ያለው ሃይላንድ ለምንድነው ይዘህ የምትሄደው? አድሩስን ይዘህ የምትሄደው ለምንድነው? አንተ የከላላ ነጋዴ والله قد اقمت عليك الحجه አስረድቻለሁ ነግሬሃለሁ ያ አብደላህ። ሃይላንድን ይዘህ አትሄድ ለትርፍ ብለህ የጥድን ቅርበል የገረበህ አርሰህ ብላ በሐላል ብላ አታጭበርብህ አታምታታ። በማዕሲያ ላይ እንዴት ትረዳለህ? እንዴት ታግዛለህ? ባለ ቅጥቅጥ አላህን ፍራ። ቅጥቅጥ ባለ ቅጥቅጥ ባለ ሞተር ተጠንቀቅ። ነገር ይዘህ ስትሄድ ትጠይቃታለህ። ይዘህ በሄድከው ሰው ትጠይቃታለህ። እኔ ገንዘቤን ነው እኔ ሾዎቹ አላህል እኔ ድረሱልኝ አለ እኔ በስማቸው አልመ እኔ ምን አደረኩኝ? ወላ ተዓወኑ على الاثم والعدوان የኛው ህግ ነው። በቁርአን የመጣ ህግ እኮ ነው። ለምንድን ነው እንደዚህ የምናደርገው? ያ አብደላህ ጠንቀቅ። بسم الله الرحمن الرحيم. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله.
الذي بلغ الرسالة وأدى الأمانة ونصح الأمة وجاهد في الله حق جهاده حتى أتاه اليقين من ربه. أما بعد، فإن أصدق الحديث كتاب الله، وخير الهدى هدى محمد صلى الله عليه وسلم، وشر الأمور محدثاتها، وكل محدثة بدعة، وكل بدعة ضلالة، وكل ضلالة في النار. أيها المسلمون عباد الله، يقول الله جل وعلا في كتابه الكريم: كل نفس ذائقة الموت وإنما توفون أجوركم يوم القيامة، فمن زحزح عن النار وأدخل الجنة فقد فاز، وما الحياة الدنيا إلا متاع الغرور. عباد الله، الله سبحانه وتعالى አባታችንን ታላቁን ሸህ ያው ማንኛውም ነፍስ ሞትን ቀማሽናትና አላህ ሱብሓነሁ ወተዓላ ወደማይቀረው ዓለም ወስዷቸዋል። ረሒመሁላህ አላህ ይዘንላቸው፣ አላህ ይቅር ይበላቸው። አላህ ሱብሓነሁ ወተዓላ አጅራቸውን እጥፍ ድርብ አላህ ያድርግላቸው። ይህ ታላቅ ዓሊም هو معروف عند الجميع بعقيدته السليمة ومنهجه السليم. هذا العالم كان معروفا በጣም ታላቅ ሸኽ እንደሆነ የሁሉም አባት እንደሆኑ የታወቁ አባት ናቸው። ዒባደላህ አላህ ይዘንላቸው። እንደዚህ እድል ላይ ያለ ሰው ተባብሮ ተጋግዞ ይህን መሸኘት ይህን እድል ማግኘት ማለት ትልቅ ነገር ነው። ዒባደላህ አላህ ምን ይላል? ኩሉ ነፍሲን ዛኢቀቱል መውት፣ ነፍስ ሁሉ ሞትን ቀማሽ ናት። ላቡደ ማ ሚን ነፍሲን መንፉሳ ኢላ ወተዱቁል መውት፣ ሞትን ብትቀምስ እንጂ አንዲት ነፍስ የለችም እምትበላ እምትጠጣ እምትንቀሳቀስ አንድ ነፍስ የለችም ሞትን ብትቀምስ እንጂ። ሞት ቢቀር ኖሮ ለአሽረፈል ኸልቅ ለሙሐመድ በቀረ እንደ ነቢ ዓለይሂ ሰላቱ ወሰላም አይነት ምድርን አልረገጠም። እንደ ሙሐመድ አይነት የልጅ አርግዛ አታውቅም። እንደ ነቢዩ ሙሐመድ አይነት ምድር ላይ መጥቶ አያውቅም። መዓ ዛሊከ ማት ነቢዩ ዓለይሂ ሰላቱ ወሰላም ወደማይቀረው ዓለም ሄዱ። ረሱሉ ዓለይሂ ሰላቱ ወሰላም ሊዛ ቃል አላሁ ጀለ ወዓላ የሚገርመው ሞትን ሸኝተናል፣ እናት ሸኝተናል፣ አባት ሸኝተናል፣ ጎረቤት ሸኝተናል፣ ልጅ ሸኝተናል፣ ወገን ሸኝተናል። አዎ አይቀርም እናውቃለን። መዓ ዛሊከ አላህ ይሄ የታወቀ ነው ብሎ ዝም አላለም። ኩሉ ነፍሲን ዛኢቀቱል መውት፣ ነፍስ ሁሉ ሞትን ቀማሽ ናት። ወኢነማ ትወፈውነ ኡጁረኩም የውመል ቂያማ፣ ደመወዛችሁን የምትረከቡት የቂያማ ቀን ነው አለ አላህ። ዒባደላህ ፈመን ዙሕዚሐ ዐኒናር፣ ከእሳት እንዲርቅ የተደረገ ስራው አምሮለት ስራው መዝኖለት መልካም ስራው መዝኖለት ከጀሃነም ተርቆ ወደ ጀነት እንዲገባ የተደረገ ፈቀድ ፋዝ፣ በእውነቱም ተሳካለት አለ ልዕለ ኃያሉ ጌታ። ወመል ሐያቱ ዱንያ ኢላ መታዑል ጉሩር፣ ይቺ የዱንያ የቅርቢቱ ዓለም የመታለያ ሸቀጥ እንጂ ሌላ አይደለችም ብሏል አላህ። ኹዙሃ ወሕፈዙሃ ዒባደላህ፣ ያዟት በደም። እንሞታለን፣ እንሄዳለን፣ አይቀርም። እማይቀር ሰው ደግሞ ከሞት ምን ማድረግ አለበት? መዘጋጀት መስራት አለብን። ዒባደላህ هذا العالم ትንሽ ልበላችሁማ። ዒባደላህ ነቢዩ ዓለይሂ ሰላቱ ወሰላም ተናግረዋል። አላህም በቁርአን ተናግሯል። ምን ይላል? ቁል ሀል የስተዊ الذين يعلمون والذين لا يعلمون إنما يتذكر أولو الألباب። የሚያውቁትና የማያውቁት እኩል ናቸውን? የሚገሰጹት አዋቂዎች የልቦና ባለቤቶች ናቸዋል። መን ኡሉል አልባብ መን ሁም ኡሉል አልባብ እነማን ናቸው? ሁሙል ዑለማ አረባንዩን፣ ለጌታቸው ለአላህ ያደሩ ቁርአን የሚመራቸው ሐዲስ የሚመራቸው ታላላቆች ናቸው። ዒባደላህ የሚያውቅና የማያውቅ እኩል አይደለም። የሚያውቅ ሲሄድ ምን ያክል ጉድለት እንዳለው ተመልከት። አባታችን ነበሩ፣ አባት የሙስሊሞች አባት፣ ጀግና የዓቂዳ ሰው፣ ጀግና የተውሂድ ሰው፣ ጀግና የዲን ሰው ነበሩ። ረሒመሁላህ አላህ ይዘንላቸውና እናቃቸዋለን። ያ አብደላህ ያ ዒባደላህ እኔ እናንተ ብንሞት እኔ እናንተ ይህን ዓለም ብንለቅ እውነት እንደዚህ የሚሸኘናለ? እንደዚህ ጎደሎነት ማጉደላችን እንደዚህ ማጉደላችን ይታወቀናል። አለን ይሄ ማዕረግ ዒባደላህ በጣም ትልቅ ነገር ነው። ይህ አባት
الله سبحانه وتعالى يرفع الله الذين آمنوا منكم والذين أوتوا العلم درجات النزان كنان توستي آمنوتن الله كفي أدرقاتشوال النزان موقت يتسطوتن ببزو درجات كفي أدرقاتشوال لا إله يالو جيتا الله سبحانه وتعالى رحمه الله هذا العالم الرباني الله يزن الله تشو الله يزن الله تشو الله يزن الله تشو الله يقرب الله تشو إن شاء الله إننا مجرشاتنا الله يسامره أيها عباد الله الوصية الكبرى يا وصية الوصية يا أدراه اللو أدرى يا أدراه اللو طارى يا أدراه اللو كنتو يا أدراه اللو وانا العقيدة السليمة العقيدة التوحيد عباد الله اللهم ببتشنينة مجزات لا الله مسجد اردل الله سلة الله ممال با الله درس لنا الله ليستنيا الله ادمينا رجما درقو يا الله بركونا درقلن يا الله زنابنا امتو يا الله برقونا انسو يا الله سلزينو عملكو يتبال الله مسلم يهن سرتن كهدنا نم يامر لنا عباد الله ይህን ሰርተን ከሄድን ነው አቂዳ ነው የትእዛዝ ሁሉ ቁንጮ የትእዛዝ ሁሉ ጣራ ዋናው አቂዳ ነው አላህን በብቸኝነት መገዛት ነው ነብያት ሁሉ የተላኩት በዚህ ነው ኢባደላህ ኤው ሾንክዬ ጫልዬ እነንዬ አባብዬ አማናንቢ አብዱል ቃድር ጀይላኒ ሰይዱል አውሊያ ኑጀባ አቅጧብ አውሊያ እየተባለ ማምለክ የለም ለነሱ ድረሱልኝ አይባልም በእነሱ ስም አይማልም በአላህ ስም ብቻ ነው የሚማለው ሰለትም ለአላህ ብቻ ነው አላህ ያዘዘው ይሄንን ነው እርድም ለሱ ብቻ ነው ለጅን ለጨሌ ለቆሌ ለአድባር ለወንዘኛው ለአውጋብ እየተባለ አይታረድም አስተምር ንገር አስረዳ ንገር ብያለሁ ይሄንን ነው ማለት እኔ ወንድምነት ማድረስ ያለብኝ ይሄ ነው ኢባደላህ አትዘንጋ በራስ ላይ አትዘናጋ ያ አብደላህ ኤው ነብዩ አለይሂ ሰላቱ ወሰለም ስለ ዑለማዎች ነግረውናል ስለ ዑለማዎች رسول عليه الصلاة والسلام علم ايو مدر لاي جهل من سرافاو جاهل يميبزاو مهيمنت يمن سرافاو علماء اوچن بموسر نو يقول النبي صلى الله عليه وسلم فيما رواه الشيخان ሁለቱ ቡኻሪና ሙስሊም በዘገቡት ሐዲስ እንዲህ ይላሉ ነብይ አለይሂ ሰላቱ ወሰለም ان الله لا يقبض العلم انتزاعا ينتزعه من قلوب الرجال ولكن يقبض العلم بقبض العلماء ነብዩ አለይሂ ሰላቱ ወሰለም አላህ ዕውቀትን ሰውየው በሐያት ቆሞ ጥርግ አድርጎ አይወስድበትም የሚወስደው ዑለማዎችን እያነሳ ነው ጃሂል ይበዛል حتى لم يترك او لم يبقي عالما አንድ ዓሊም እስከማይቀድረስ ጥርግ አድርጎ ዑለማዎች ይወስዳል የዛን ጊዜ ጃሂሎች ይቀራሉ መሃይማን ይቀራሉ የዛን ጊዜ መሃይማን መሪ ሆኑና ፈአፍተው فضلوا واضلوا فتوى ይሰጣሉ ጠመው ያጠማሉ ይሄን ነው ነብዩ አለይሂ ሰላቱ ወሰለም ያስቀመጡልን والله በጣም የሚገርም ነው ኤው ልንገራችሁማ ሐሰኑል በስሪ ረሂመሁላህ እንዲህ ይላሉ موت العالم ظلمة في الدين لا يسدها شيء ما اختلف الليل والنهار من يلالو حسن البصري اندي قالوا رحمه الله يزن الله تشونا من قالوا ايو يا عالم مموت بدينو لاي غدلت انكن يفطرال كفتت يمطالالو تملكت يازلኝ ما ይሄን በደንብ አድርገህ ታላቅ የሰለፍ ሊቅ ነው ተናገረው رحمه الله يزن الله تشونا موت العالم ظلمة في الدين ظلمة في الاسلام اسلمنا ውስጥ ጉድለት ነው እስልምና ውስጥ እንከን ነው አሉ رحمه الله لا يسدها شيء ምንም ነገር ያንን የሚሸፍነው የሚዘጋ የለም مختلف الليل والنهار ለሊትና ቀን ቢተካካል የሚሞላው የሚዘጋው የለም ዓለም ሲሄድ ብዙ ራቁታችን እንቀራለን ሸይጣን ይደሰታል ኢብሊስ ይደሰታል አህለ ቢድዕ ይደሰታሉ አህሉ الحق ልባቸው ይሰበራል ኢንሻአላህ አላህ Subhanahu Wa Ta'ala ተተካያቸውና አላህ ይስጠን ዑለማዎቻችን ትክክለኛ አስተማሪ የማይተዳደሩበት በዲኑ የማይበሉበት በዲኑ በቃ ቀዋለም بالحق በሐቅ የሚናገሩ እውነቷን የሚያስቀምጡ ትውልድን የሚቀይሩ ለትልልቅ የሚደርሱ ያድርጋቸው ይሄ ነው ዋናው ኢባደላህ አዎ እንደ ሐለ ለቀድ احسن القائل حين قال እንደ ሐለ ገጣሚ ምን አለ መሰላችሁ والله مرزيه فقد مال والله مرزيه فقد مال ولا شاة تموت ولا بعير ولكن الرزيه فقد فذ يموت بموته خلق كثير ይሄን ብሎ ተናገረ ኤው እንደ አይደለም ማለት والله መከራ መዓት መከራ አይደለም
ፍየሎች መሞታቸው ግመሎች ማለቃቸው ገንዘባችን መውደሙ አይደለም በላ መከራ ይህ አይደለም ተወዳዳሪ የሌለው መከራ ወላኪን الرزية كل الرزية የበላ አደጋ ትልቁ ማለት ፈቅዱ ፈዝን አንድ ብቸኛ የሆነ ሰው ማጣት ነው ዓሊም ማጣትን የሚያክል ጉዳት አለ ዝምድር ላይ ዓሊም በምን ይተመናል ምን ዋጋ አለው በምን ዋጋ በሚሊዮን ይሸመታል በሚሊዮን ይተካል በሺዎች ይተካል ይሄ ክፍተት አይሞላም ዒባደላህ ፈቅዱ ፈዝን አንድ ብቸኛን ታላቅ ሰው ማጣት ነው አለ ተናገረ የሚገርመው ማለት ነው ይሄ ነው የሞቱ ቢመውቲሂ ኸልቁን ከሲሩ እሱ ሲሞት ብዙ ሰው ተከትሎት የሚያልቅ ብዙ ሰው ያልቃል ዓሊም ሲሞት የሰዎች መሞት ማለት የግድ እስትንፋሳቸው መውጣቱ አይደለም እያሉ በቢድዓ ከተጨማለቁ ማዕሲያ ላይ ከተዳፈሩ ሽርክ ውስጥ ከገቡ አንዱን ከቀማው ሌባ ከበዛ አጭበርባሪ ከበዛ አወናባጅ ከበዛ ሟርተኛ ከበዛ መተተኛ ከበዛ ሰላቢ ከበዛ ይሄ ከበዛ ሞት እኮ ነው የቁም ሞት ማለት ይሄ ሞት ነው ለዚህ ክፍተት የዳረገው ደግሞ የዑለማ ሞት ነው ዒባደላህ አላህ ይዘንላቸው ታላቅ ዓሊም ሆ አቡና አባታችን ናቸው የዓቂዳ ሰው ነበሩ አቃለው ልንገራችሁማ በጣም የምትገርመኝ መቼም የማረሳት ዛሬ የምናገራት ማለት ነው ሚናያ ቂራአት ላይ ነበርኩኝ አስታውሳለሁ والله እንደው ለን አንሳሃ አረሳትም አበደን ማዱምቱ في حياتي አረሳም ዓቂዳ ሲናገሩ እሳቸው ነበሩ የጀመሩት እናቃለን በደንብ እናቃለን ካነቀዋለን بالحق ሐቅን ይናገሩ ነበር እናቃለን የዛን ጊዜ የሌላ የዓቂዳ አካሄድ ያላቸው ሰዎች ሰኞ ሐድራ ላይ አንድ ጊዜ ወሃብያ ከላላ ገብታለች ሸዋትማ ተባለ አስታውሳለሁ አረሳም ደረሳያለሁ አንድ ጊዜ ሸዋትማ ተባለ ታሸ ምንም አልሆነም ታሸ ለመለም ታሸ አጀገ ታሸ አማረ والله እንደዚህ ያሺ ሰዎች እንደዚህ ይሸኛሉ አይሸኙም እንዴ የሚገርም እኮ አባታችን እኮ ናቸው ለትንሹም አባት ናቸው ለትልልቆችም ወንድም ናቸው የሚያዝኑ አባት ነበሩ እናቃለን አላህ ይዘንላቸው ረሂመሁላህ الله يزنلاቸው والله نعرفه جيدا በደንብ እናቃቸዋለን ዒባደላህ ስለዚህ ዋናውና ትልቁ ነገር እኛ ተተኪዎች ነን እኛ ለዱንያ ላይ እንስራ ዓቂዳ ላይ እዲን ላይ እንስራ ተቀየር ተለወጥ ስራ መሸኘት ብቻ አይደለም ሸኝተን የምንሄደው እኮ እህል አይደለም እናስገባው እኛም ጀናዛ ሸኝተናል አይደል እንሸኛለን ተሸክመናል ይሸከሙናል አምጥተናል ያመጡናል ሰው ላይ ጉድ ብለናል ጉድ ይባልልናል ሰርግ ተብሎ ድንኳን ተጥሏል ለሞታችንም ድንኳን ሊጣል ነው ተመልከት ይሄ አይነት አለ ዒባደላህ ይሄንን ያስቀመጠ ሰው እንደዘና ይላል ስለዚህ ልንገራችሁ ያለው ነገር ዙሪያችንን በጣም ብዙ አምልኮ ይፈጸማል ደገር ላይ አጃይብ ነው የሚሰራው ደገር ላይ የደገር ሙሽራ የባቄሎ ጌታ የቦረና ጌታ ያለህ እየተባለ እንደው የሰው ልጅ እየተለመነ ለሰው ልጅ እየተጎበደደ አረ ድረሱልኝ እየተባለ ወንድ ልጅ ሰጡኝ እየተባለ ትዳር ሰጡኝ እየተባለ ትዳር የሚሰጠው ማን ነው አላህ የሚያሳድገው ማን ነው አላህ ሀብት የሚሰጠው ማን ነው አላህ ሁሉን የሚያደርሰው ማን ነው አላህ ነገር ግን ደገርዬ እየተባለ ነው ዝናብ ጋር አያይዘው ገረዋ እየተባለ ነው አረ አላህን ፍሩ አረ ታው ያ ዒባደላህ አረ የሰማዩ አምላክ አላህ ነው አረ የምድሩ ባለቤት አላህ ነው አረ አርሽን የፈጠረው አላህ ነው አረ በረዶን የሚያመጣው እሱ ነው አረ የሚያነሳው መባካችሁ እሱ ነው አረ ያ አላህ እንበል ወደ ሰው አንሽሽ በስማቸው አንማል ዒባደላህ በአላህ ስም እንማል ነብዩ አለይሂ ሰላቱ ወሰላም መማል የፈለገ فليحلف بالله بالله مالنا على النبي عليه الصلاة والسلام أو ليصمت ويزم يبلن يتبالو سلازي عباد الله يدقر مشرع يباقلو جيتها يقرواو يمان يتبالا عين لمنم إنيا تللك سو يلم مالالنم إنيا يا الله ولي يلوم مالالنم الله بالقرآن إن أولياء الله لا خوف عليهم ولا هم يحزنون الذين آمنوا وكانوا يتقون الله سبحانه وتعالى من ألا إن أولياء الله آواج يا الله وداجوج فرات يلباتهم جان من قبال لنبلو سرتوال بدهناكن
ወላሁም يحزنون አይተግዙም የሚበልጥ ቀይሯቸዋል እነማን ናቸው የአላህ ወልዮች الذين آمنوا وكانوا يتقون ማንም ተናጋሪ ይምጣ ማንም ፈላስፋ ይምጣ ማንም ዓሊም ይምጣ ማንም ሙሐዲስ ይምጣ የወልይን ጉዳይ እንደ አላህ የሚነግረን የለም الذين آمنوا وكانوا يتقون እነዛ በአላህ ያመኑትና አላህን የሚፈሩት ናቸው ብሏል ለኢላህ ያሉ ጌታ አላህ Subhanahu Wa Ta'ala ስለዚህ አቂዳችን ላይ እናስተካክ በትክክል እናያዝ አካሂዳችንን እናሳምር ዒባደላህ ብዙ ጊዜ የሆነ ነገር አለና ነው እኛ ዑለሞችን የማንወድ ይመስላቸዋል የአላህ ወልዮችን ማናከብር ይመስላቸዋል እንደዚህ የጠመጠመ ወይ ወደ ኋላው ያንዘረተተ ወይም ሰለፊዮች የሚባሉ ወይም አርባዎቹ የሚባሉ ምንም አይነት ለዑለማ ክብር የሌለን ይመስላቸዋል አባታችን ናቸው የተስተካከለ አባት ለአቂዳ የቆመ አባት ከሐቅ ጎን የቆመ አባት ያበረታታ አባት አብሽሩ አይዟችሁ ቀጥሉ ያለ አባት በደንብ አድርጋችሁ አስተካክላችሁ ዳዕዋ አድርጉ ያለን አባት እንወደዋለን እናከብረዋለን ነተረሐሙ ዐለይ ረሕመቱላሂ ዐለይህ ይሄን ነው ታስተካክሉ ነው በተለይ እየው እናንተ አዩሃል መሻይኽ ሁናከ መሻይኹ ኮዘር አያሌ ዑለማ አያሌ ቃልቻ መጥቷል አላህን ፍሩ በያላችሁበት እኔም አላህን ልፍራ እናንተም አላህን ፍሩ ሐቅን ተናገሩ ይሄ ማህበረሰብ ይሄ ገበሬ ይሄ ነጋዴ እናንተ የሰጣችሁን ይቀበላል والله አንድ ጓደኛ አንድ ያሉትን ልንገራችሁማ ለምንድነው ጋላገሩን እንደሃሉት አንተ ሰው ሆይ ሰው ለምንድነው ስንት መቶ የገዛሃትን አህያ ለምንድነው ማትበላው በግ ትበላለህ ፍየል ትበላለህ ከብ ትበላለህ አህያ ማትበላው ለምንድነው ሲሉት ቃልቻ ሲበላው ስላላየኋል ይሄንን መሰለው ይሄንን የተናገረው ይሄው ቃልቾች والله እንደው መሻይኾች አላህን ፈርተን በትክክል ኡማውን ከትውልዱን እናድነው እንድረስለት ለትውልድ እንናገር በመንችለው እናስረዳ የወጣት ለውጥ ከቪዲዮ ቤት እንዲወጣ እኒህ አባት አስተዋውሳለሁ የሚገርሙ ታላቅ አቅሪ ነበሩ ወጣት እንዲቀረጽ እንዲስተካከል አቂዳውን እንዲይዝ ብዙ ጥረት ያደርጉ ነበር ረሂመሁላህ ረህመተ ዋሲዓ አላህ ይማራቸውና ስለዚህ ወጣት ልጅ ቪዲዮ ገብቷል ትልልቆች ወደ ቀብር እየሸኘን ልጆቻችንን ወጣት ልጆችን ወደ ጫት ቤት ወደ ቪዲዮ ቤት እየሸኘናቸው ነው አያቶቻችን ወደ ገራዋ ወደ ደገር እየሄዱ ነው መጋረጃ እየገዙ እየሄዱ ነው አንተስ ነጋዴው ሃይላንድ ይዘህ እንዴት ትሄዳለህ አንተ አድሩስ ይዘህ እንዴት ትሄዳለህ የደገሩ ጊዜ ለምን አላህን አትፈራም ولا تعاونوا على الاثم والعدوان بمعصيه ላይ በኃጢአት ላይ አታግዙ ይያለ የዛን ጊዜ ሃይላንድን ይዘህ ትሄዳለህ አንተ አዩሃ ታጅር ان لكل امه فتنه وفتنه امه المال ለያንዳንዱ ኡማ ፈተና አለው የዚች ኡማ ፈተና ገንዘብ ነው ገንዘብ አበሸቀጠን ገንዘብ ወደን ብር ነው ይሄን ሁሉ እየሰራ ያለው ሃይላንድ ለምንድነው ይዘህ የምትሄደው አድሩስን ይዘህ የምትሄደው ለምንድነው አንተ የከላላ ነጋዴ والله قد اقمت عليك الحجه አስረድቻለሁ ነግሬያለሁ ያ አብደላህ ሃይላንድን ይዘህ ለትርፍ ብለህ የቀድን ቅርበል የቀረበህ አርሰህ ብላ በሐላል ብላ አታጭበርብህ አታምታታ በማዕሲያ ላይ እንዴት ትረዳለህ እንዴት ታግዛለህ ባለ ቅጥቅጥ አላህን ፈራ ቅጥቅጥ ባለ ቅጥቅጥ ባለ ሞተር ተጠንቀቅ ደገር ይዘህ ስትሄድ ትጠየቃታለህ ይዘህ በሄድከው ሰው ትጠየቃታለህ እኔ ገንዘቤን ነው እኔ ሾዎቹ አላህ እኔ ድረሱልኝ አለ እኔ በስማቸው አልመ እኔ ምን አደረኩኝ ولا تعاونوا على الاثم والعدوان የኛው ህግ ነው በቁርአን የመጣ ህግ እኮ ነው ለምንድነው እንደዚህ የምናደርገው ያ አብደላህ ጠንቀቅ እንበል አላህን እንፍራ እንደዚህ አይነት ዑለማዎች ስንሸኝ እኛ መተካትና ማያስ ትውልድን እጁን ማያዝ አለብን ይሄን ነው የምላችሁ بهذا القدر يكتفي السلام عليكم ورحمة الله وبركاته